ባቤል መንደብ የኢትዮጵያ የቅርብ ሩቅ ዘጋ። ሰላም የተከበራችሁ የሳሎን ቱብ ተከታታዮች፣ ዛሬ የምንጀምረው የወቅታዊ ጉዳይ ዝግጅታችንን ነው። በዚህ ወቅታዊ ጉዳይ ዝግጅታችን የተለያዩ የአፍሪካ ቀንድና የአካባቢያችንን ፖለቲካዎች እንዳስሳለን። ከዚህ በታች የምናቀርብላችሁ የጂኦ ፖለቲካ ትንታኔ ሲሆን መነሻው የባህር በርና የባህር ስልጣኔ የሚመለከት ይሆናል። ጽሑፉን ያዘጋጀልን ቃል ኪዳን ሉል ቴዎድሮስ ሲሆን የማቀርብላችሁ ደግሞ ጌታውን ንጋቱ ነኝ። አብራችሁን ቆዩ። የትንታኔ ዘገባችን 19 ዓመታትን ወደ ኋላ መለስ ብለን አንድ ክስተት እንድናስታውስ እንገደዳለን። ነፍስሄር መለስ ዜናዊ የሕዝብ ተወካዮች ፊት ቀርበው አልጀርስ ላይ ከቡታፍሪካና ስዩም መስፍን ጋር ሆነው በኢትዮጵያ ላይ ያሴሩትን ሸፍጥ ለመሸፋፈን የሞከሩበት የፓርላማ ንግግር ነው። አሰብ ወደብን ኢትዮጵያ እንዳትጠቀም የሚያስገድደውን ስምምነት ፈርመው የተመለሱት መለስ ዜናዊ በፓርላማ ቀርበው ስለ ሁኔታው ሲያብራሩ የአሰብ ወደብን የሻዕቢያ መንግስት ለምንም አይጠቀምበትም፣ ቢበዛ ግመል ቢያጠጣበት ነው፣ እንደፈለገው ግመል ማጠጫ ያድርገው ብለው ተናገሩ። አያይዘውም ወደብ ሸቀጥ መሆኑን አፋቸውን ሞልተው በብሪት ተናገሩ። ይህ መራር ሁኔታ በኢትዮጵያ ላይ ከተጫነ በኋላ በኢትዮጵያ ምድር ከተራ የሸቀጥ ዋጋ ጭማሪ እስከ ወታደራዊና የደህንነት ስጋት ድረስ ማንዛበብ ጀመረም። በዚህ ጉዳይ ላይ ለዚህ ጽሑፍ አዘጋጅ አስተያየታቸውን የሰጡት ዶክተር ፍስሐ አስፋው የተባሉ ምሁር መለስ ዜናዊ በኢትዮጵያ ላይ የጭካኔ ጥግ ነው የፈጸመው ሲሉ ነበር የመለሱት። መለስ ዜናዊ አሰብን የመሰለ ወደብን እንደ ተራ ሸቀጥ አሳንሶ ተመለከተው። የባህር በር ጥቅም ጠፍቶት አይደለም። በ1982 ፖሊንዝ ከተባለ የሲአይኤ ሰው ጋር ባደረገው ሰፋ ያለ ቃለ ምልልስ ትግራይ ብቻዋን እንደ ሀገር ቆመችም ወይም ከኤርትራ ጋር ተቀላቀለች የባህር በር ያስፈልጋታል ብለው ነበር የተናገሩት። ይህን ንግግር አሁንም ለምስክርነት ጎግል ላይ ተቀምጦ ታገኙታላችሁ። ለዚህ ነው ቀደም ሲል ጽሑፌን ስጀምር በኢትዮጵያ ላይ የተፈጸመው ሸፍጥ ስል የገለጽኩት። በቅርቡ የኢትዮጵያ ሕዝብ ተወካዮች ምክር ቤት ስራ ሲጀምር የምክር ቤቶችን ስራ ማስጀመሪያ ንግግር ሞሽን ፕሬዝዳንት ሳህለወርቅ ዘውዴ አቀርበው ነበር። ፕሬዝዳንቷ በንግግራቸው ላይ ትኩረት ያደረጉት ባቤል መንደብና አጠቃላይ ጂኦፖለቲካ ላይ ኢትዮጵያ የበይ ተመልካች ሆና መቀጠል የለባትም በማለት ነው። አዎ ባቤል መንደብን ከሰባቱ ከፍተኛ ጥቅም ካላቸው ወሳኝ የባህር ሰርጦች አንዱ ነው። ጠባቡ የባህር ሰርጥ ሰፊ አገልግሎት ያለው ቦታ ነው። አዲሷ ስፓርታ የሚል ቅጽል ስም የተሰጣት የተባበሩት አረብ ኤሚሬቶችን ጨምሮ ግዙፎቹ ሩሲያ፣ ቻይና፣ አሜሪካና የመሳሰሉት ሁሉ በባቤል መንደብ ላይ አይናቸውን መንቀል አይፈልጉም። ለሰከንድ ፊታቸውን ቢያዞሩ ለዓመታት ከኋላ የሚከተሉ እንደሚሆኑ ያውቁታል። ለመሆኑ ይህን ያህል እጅግ ወሳኝ የሆነው የባቤል መንደብ ምንድነው የሚለውን በዝርዝር እንመልከት። አፈታሪክ የሚያዘወትሩት አረቦች ደጋግሞ የሚናገሩት ጥንታዊ አፈታሪክ አላቸው። ይህ አፈታሪክ አፍሪካና እስያ አንድ አህጉር ነበሩ ብሎ ይጀምራል። እናም አፍሪካና እስያ ባልጠበቁት ሁኔታ በርደ መሬት ክፉኛ ተንዘፈሰፉ፣ ተርገፈገፉ፣ ተንቀጠቀጡ፣ ተናወጡ። በመንዘፍሰፉ ኃያልነት በመናወጡ ብርታት የተነሳ እስያ ከአፍሪካ ተነጠለ፣ አፍሪካ ከእስያ ተገለለ። እስያ ሳይወድ በግዱ በውስጡ ሐዘን እንደታመቀ አፍሪካን ተነጠቀም። በቅርብ ሆኖም አፍሪካን እየናፈቀ ይህኔ እስያ ቀጭኑን የባህር ወሽመጥ እያየች የእንባ ጎርፍ አወረደች፣ እንባዋንም ዘረገፈች፣ እንባዋንም ዘራች። የሐዘንን ጎርጎሮ ላሜን ታሰማች። በእንባም ብዛት የተነሳ የባህር ወሽመጡ መግቢያ በእንባ ተደለደለም። ዓለምን ከአጥናፍ እስከ አጥናፍ ጉድ አስባለም። መጠሪያ ስሙም ባብኤል መንደብ ተባለም። አሁንም በዚህ እንባ በበዛበት ለቅሶ በነገሰበት ሐዘን በደራበት የባህር ወሽመጥ ወይም የባህር ሸለቆ አሊያ የባህር ሰርጥ ማን ደፍሮ ይጓዛል ተባለም። አዎ ተባለ። ክስተቱ አያሌዎችን በፍርሃት እንደሸበበም አረቦችም የባብኤል መንደብ አፈታሪከኛ አፈጣጠር ክስተት ግራ አጋብቷቸው የጉዞ ሁኔታ አስፈርቷቸው መጠሪያ ስሙን ከመንስኤውና ሰበቡ ጋር አዛመዱት። ለጉዞ የማያስተማምን ወሽመጥ ስትሬት ፕሪኬሽን ናቪጌሽን እያሉ የእንባዎች መግቢያ በር ዘ ጌት ኦፍ ቲርስ ሲሉ ጠሩት።
በማለት የጂኦፖለቲካ ተንታኙ ጌታቸው ወልዩ ጽፈውት እናገኛለን። እንደ አፈ ታሪኩ አገላለጽ አፍሪካና እስያ ሲለያዩ በግራ በኩል ቀይ ባህር፣ በቀኝ በኩል የኤደን ባህረ ሰላጤ ይተያዩ ጀመረ። ተያይዘው እነዚህን ተላልቁ ሁለት የውሃ አካላትን የሚያገናኝ ጠባብ የውሃ መንገድ ተፈጠረ። ስሙም የባብ ኤል ማንደብ ወይም የለቅሶ መግቢያ ጌት ኦፍ ላመንቴሽን ተሰኘም። በአረብኛ ባብ ኤል ማንደብ ወይም በእንግሊዘኛው በአብዛኛው አጠራሩ የባብ ኤል ማንደብ ወሽመጥ ተብሎ የሚጠራው ቀጭን የባህር ሰርጥ በአረቢያ በሰሜን ምስራቅና በአፍሪካ በደቡብ ምዕራብ በኩል የሚገኝ ሲሆን ቀይ ባህርን በሰሜን ምዕራብ ኤደን ባህረ ሰላጤና ህንድ ውቅያኖስን በደቡብ ምስራቅ የሚያገናኝ ሁነኛ የባህር መስመር ሆነ። የባቤል ማንደብን ለሁለት የሚከፍለው ደሴት ያለ ሲሆን የፔርም ደሴት ይሰኛል። የፔርም ደሴት የምስራቅ መተላለፊያ ቻናል የአሌክዛንደር ወሽመጥ ተብሎ ይጠራል። ስፋቱም 3 ማይል ነው። የፔርም ደሴት ምዕራባዊው ሰርጥ ደግሞ ዳክት ኤልማዩን በመባል ይታወቃል። ስፋቱ 16 ማይል ነው። ቀደም ሲል ኢትዮጵያ ቀይ ባህር ላይ ኃያል ድርሻ በነበራት ዘመን የባቤል መንደብን ተሻግራ በቀይ ባህር በኩል ወደ ስዊዝ ቦይና መካከለኛው ሜዲትራኒያን ባህር ዳርቻ መካከለኛው ምስራቅን ጨምሮ ወደ እስያ፣ አውሮፓና አሜሪካ የሚሸጋገሩ በቀይ ባህር ደቡብ አድርገው ወደ ኤደን ባህረ ሰላጤና ህንድ ውቅያኖስ ለሚያመሩ መርከቦችና በቀጠናው በባህር ትራንስፖርት ንግድ ማሪታይም ትሬድ ረገድ ይደረግ ለነበረው እንቅስቃሴ ትልቅ አስተዋጽኦ ነበራት። እዚህ ላይ ነው ትልቁ ጥያቄ እንድነሳ የሚያስገድደው። ባቤል ማንደብ ከሰባቱ የምድራችን ተጽዕኖ ፈጣሪ ሰርጦች መካከል አንዱ ከሆነ ኢትዮጵያ ወደዚህ ሰርጥ እንዴት ትቅረብ? ከሰርጡ የገፈተራት ኃይልስ አሁን እንዴት ሊስባት ይችላል? የሚሉ ጥያቄዎች ናቸው የሚነሱት። የምድራችን ከፍተኛ የኔትወርክ ኬብሎች የተቀበሩበት፣ ከፍተኛ የነዳጅ ጫኝ መርከቦች የሚመላለሱበት፣ በቻይናና በአውሮፓ መካከል ከፍተኛ ቁጥር ያለው የንግድ ልውውጥ የሚከናወንበት ሰርጥ ነው ባቤል መንደብ። ኢትዮጵያ ባህርን በመከራየትም ሆነ በሌላ መንገድ ልትጠጋው የሚገባ አካባቢ ነው። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ ከራስ ዱሜራ እስከ ራስ ካሳር ድረስ የተንጣለለውን ባህር ከኢትዮጵያ አፍ ላይ የተነጠቀ እንደሆነ የቀድሞ የባህር ኃይል አባል ፔቲ ኦፊሰር ፈረደ ፍትሐ ነገሥት ይናገራሉ። እንደ ፔቲ ኦፊሰር ፈረደ አገላለጽ ኢትዮጵያ ከባህር ተገፍትራ የብስ ላይ ከተሰጣች በኋላ ማንም የሚዘግናት የሰፈር ስጦ ነች። ለዚህ ደግሞ ትልቁና ቀዳሚው ተጠያቂ በ1983 የተደረገው የስርዓት ለውጥ የፈጠረው ቀውስ እንደሆነም ያምናሉ። በተለይ ይላሉ ፔቲ ኦፊሰር ፈረደም የባህር በርና የባህር ኃይል የሌላት ሀገር ክንፏን እንደተሰበረች ንስር ትቆጠራለች ሲሉም የኢትዮጵያን ኃያልነትና የመለስ ዜናዊ አስተዳደር እንዴት አቅም አልባ ንስር እንዳደረጋት አብራርተዋል። የጂኦፖለቲካ ተንታኙ ጌታቸው ወልዩም ከፔቲ ኦፊሰር ፈረደ ፍትሐ ነገሥት ጋር የሚያስማማውን ሐሳብ የሚሰነዝረው እንዲህ በማለት ነው። የባቤል ማንደብ ሸለቆ በቀጠናዊ ጂኦፖለቲካ ኮክቴልነቱ የተነሳ ዓለም አቀፍ የተሰኙ የበርካታ ሀገሮች መርከቦች የሚጓጓዙበት፣ በቀን ወደ 4.7 ሚሊዮን በርሜል ነዳጅ ዘይት በመርከብ ተጭኖ የሚተላለፍበት፣ የኢትዮጵያ ባህር ኃይል ቤዝ ባለመኖሩ የተነሳ ቀጠናው የተደፈረበት፣ በየመን የእርስ በርስ ጦርነት የተነሳ ለአደጋ የመጋለጡ ዕድል እጅግ የሰፋበት የባህር ሰርጥ እየሆነ ከመጣ ውሎ አድሯል። እንደሚታወቀው አሰብ ከ1983 ዓ.ም በፊት የኢትዮጵያ ባህር ኃይል ቤዝን ጨምሮ የኢትዮጵያ ሰራዊት ምድርና አየር ኃይሎች፣ ፖሊስ፣ ሌሎች የጸጥታና ደህንነት ኃይሎች የከተሙበት ቁልፍ ወታደራዊ ስፍራ ነበር። ለዚሁ አብነት በርካታ የቀድሞ ኢትዮጵያ ባህር ኃይል አባላትን ጨምሮ በርካታ ወታደራዊ ባለሙያዎች፣ ዲፕሎማቶች፣ የቀጠናው የጂኦፖለቲካ ጂኦምጣኔ ሀብታዊና ጂኦወታደራዊ ተንታኞችና የጦር ዘጋቢ ጋዜጠኞች እንደሚጠቅሱት ቀደም ሲል የአሜሪካ ባህር ኃይል የጦር አውሮፕላን ተሸካሚ ንብረት የነበረችውና እንደ ጎርጎሮሳውያን ቀመር በ1962 ለኢትዮጵያ ባህር ኃይል በውሰት የተሰጠችው ኢትዮጵያ ኤ101 የማሰልጠኛ የጦር መርከብን ጨምሮ ንጋት፣ ምጽዋ ኮከብ፣ ጣና ሐይቅ፣ ንግሥተ ሳባ፣ ላሊበላ፣ ነጻነትና አብዮት የመሳሰሉ የኢትዮጵያ መርከቦች እንኳን ለኢትዮጵያ ለቅርብ ተጎራባቿ ለጅቡቲ፣ የመንና ቀጠናው ትልቅ ዋስትናዎችና የኩራት ምልክቶች ነበሩ ይለናል። እናም አሁን ወደ ባቤል ማንደብ መጠጋት ጊዜው ነው። የቅርብ ሩቅ ህልም የሆነውን ባቤል መንደብን ለመጎራበትም ሆነ በሰርጹ ድርሻችንን ለመትከል
ቀይ ባህርን መጠማጠም ቀዳሚ ተግባር ይሆናል። ለዚህ ሳይሆን አይቀርም በሲያ የሚሳደዱት አይኤፍኤ ኢሳያስ ፎርማጆና አብይ ለማለት ነው ሶስቱ የቀይ ባህር ቀጠና ገዦች ጥምረት ለመፍጠር ያደረጉ ያለውን ጥረት የአሜሪካ ጥርስ እንዲነከስባቸው ያደረገው። እነዚህ ሶስት መሪዎች በእቅድ ደረጃ እየተንቀሳቀሱ ያሉት በምስራቅ አፍሪካ የተቀናጀ የጋራ ጦር ሰራዊት መለማመጃም የጋራ ንግድ ግብይትና የጋራ የደህንነት ተቋምን መገንባት ያለመ ነው። ለዚህ እቅድ ደግሞ ቀዳሚ ምርጫቸው የሚሆነው የባህር ኃይል ላይ ቤዝ መያዝን ያስቀድማል። ይህ እቅድ ደግሞ ለምዕራባውያን በተለይም ለአሜሪካ የሚዋጥላት አልሆነም። እናም ሶስቱ መንግስታት እንዳይስማሙ በመካከላቸው የባቢሎን ግድብ መገንባት ሲሆን ለዚህ ዓላማቸው መሳካት የሚጠቀሙት ደግሞ ሁለት መንገዶችን ነው። አንድም ሚዲያዎቻቸውን ሲሆን ወዲህ ደግሞ የትግራዩን አማጺና አሸባሪ ቡድን ነው። ከኤደን ባህረ ሰላጤና ከሌላው የእስያ አህጉር ቀሪ ክፍል በባህር ትራንስፖርት ረገድ ወደ ምዕራብ አቅጣጫ የሚካሄደው የውጭ ምርት ወደ ግብጽ ስዊዝ ካናል ከመድረሱ በፊት የግድ በባቢል መንደብ መተላለፍ ይኖርበታል። ግብጽን ጨምሮ ከእውነት የሸሹ እንደ ኢትዮጵያ አኩሪ የስልጣኔ ታሪክ የሌላቸው በርካታ ምዕራባውያን ሀያል ሀገሮች በተለይም አሜሪካና አንዳንድ የአረቡ ዓለም መንግስታት ጸረ ኢትዮጵያ አቋም በመያዝ ታላቁ የህዳሴ ግድብ ግንባታን ከተቻለ ለማስተጓጎልና የኢትዮጵያ ወደ ቀይ ባህር ለመመለስ እያደረገችው ያለውን ጥረት ላይ ያለ የሌለ ዘመቻ አድርገው ጫና በማሳደር እንቅፋት የሚፈጥሩት ጥንታዊ ሃይማኖታዊ ታሪካዊ ምስጢራዊና ተአምራዊ አገር ኢትዮጵያ መልካም ስም ለማጠልሸት ከተሻለም ለማናጋት ከመፈለግ ነው ሲሉ ጌታቸው ወልዩ ይገልጻሉ። ባቤል መንደብ ከኢትዮጵያ በቅርብ ርቀት ላይ ተቀምጦ ግን እንዳንደርስበት በሩቅ የተሰቀለ የደሃ ቤት ቋንጣ የሆነብን ቀደም ሲል በተጠቀሱት ምክንያቶች ነው። አሁን ኢትዮጵያ ከዚህ የባህር ሰርጥ ተጠቃሚ ትሆናለች ወይስ እንዳለፉት 30 ዓመታት የቤት ተመልካች ሆና ትቀጥላለች የሚለውን ጥያቄ ጊዜ ምላሽ የሚሰጠው ሲሆን እኛም ጊዜ ከዚህ በላይ እንዳንሄድ አግዶናልና በአክብሮታዊ ምስጋና እንሰናበታችሁ። ሰላም ክረሙልን።